እኛ አብርሃም ድኗል በጥሩ ሁኔታ ላይ ነው ያለው ብለን ስናስብ አብርሃም ጭራሽ ጠፍቶ ተገኘ። ጉድ በል ጎንደር! ከኤፍሬም እና ከሩታ ውጭ ይሄን ነገር ማንም ሰው አያደርግም። ኤፍሬም እሺ ሲል ራሱን የተጠራጥሬ ነበረ እንዴ። እኔ የምለው ጋይስ ግራ የገባኝ ነገር እነኚህ ልጆች ሩታና ኤፍሬም የሆነን ነገር ተብለው እሺ ሲሉ መከራ ነው፣ እምቢ ሲሉ መከራ ነው። ምንድን ነው የሚሻላቸው? አልገባኝም። ዴቭ ምን እንዳለ ታውቃላችሁ? እኔ ኤፍሬም እሺ ሲል ራሱ ተጠራጥሬ ነበረ። እዚህ ይቀመጥ ሲል በአንድ አፍ ነው እሺ ያለው እና በዛን ሰዓት እኔ ተጠራጥሬ ነበር አለ። እንዴ እምቢ ይዘን ካልሄድን ብላ ሩታ እንደዛ ቤቱ ይተኛል፣ ልጅ አለው፣ ሚስት አለው፣ ከኔ ጋር ይሁን ስትላችሁ አይሆንም ዛሬ ከዚህ ቤት አልወጣም አላላችሁ? እና እዛ ጋር እነኚህ ልጆች መደባደብ ነበረባቸው እንዴ? የዴቭ አስተሳሰብ ጋይሱ ከየት ወዴት ነው እንዴ? በቃ ልጁ አልፈለገም፣ እናንተ ጋር መቀመጥ አልፈለገም። ቤቱ መሆን ፈለገ፣ ከሚስቱ ጋር መሆን ፈለገ፣ ከልጁ ጋር መሆን ፈለገ። ከዚህ በላይ ምን? ተፋቱት በቃ አብርሃምን። እንዴ እናንተ የዛን ቀን እሱ ወይ ፌንት የነቀለው ወደ ፖሊስ ጣባ ተሰባስበው ሲሄዱ ሌላ ነገር ይከሰታል ብሎ ሊሆን ይችላል። የምሬን ነው የምላችሁ። ሁላችንም ብለን ነበር የሆነ ጭንቀት ነው ምን ስንል ነበረ። ሲጀመር ወዲያውኑ የነቃው አብርሃም በጥቂት ደቂቃዎች። ሌላ ጊዜ እንግዲህ ረዥም ሰዓት ወስዶበት ነው ሲናቃ ከዚህ በፊት ስንት ጊዜ ፌንት በልቷል እንዴ። እኔ የዴቭ አስተሳሰብ በጣም ነው የገረመኝ። ኤፍሬም እሺ እዚህ ይቅር ስል ኤፍሬም እሺ ማለቱ ራሱ እኔ አጠራጥሮኝ ነበረ። እና እዛ ጋር ኤፍሬም ድብድብ መፍጠር ነበረበት። እዚህ አይሆንም ብሎ እህቴ ቤት አይቀመጥም ብሎ ኧረ ተፋቷቸው ልጆቹን እንዴ። የሩቲና የኤፍሬም ሀቅማ ገና ይሰራላችኋል እናንተ። ለማንኛውም አብርሃም ወደ ሩቲ ነው የሄደው። ተውት።